በዚህ አጭር ቪዲዮ እስቲ 4 ቀን 3 ቀን ምናምን እንዴት እንዳሳለፍኩኝ ላሳያችሁ ፈልጋለሁ። እስከ መጨረሻ አብራችሁኝ ቆዩ። ገና ወደዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮቹ ደግሞ አመሰግናለሁ አብራችሁኝ ስለነበራችሁ ክበሩልኝ። እስቲ ወደ ቪዲዮ እዚህ ጋር መንገድ ላይ የሄደን እኔና ሴትዮዬ መንገድ ላይ የሆነ ቦታ እየሄድን ነበር። ዝናቡ ሲጀምር መጀመሪያ ቀን ማለት ነው። ወደ ጧት አካባቢ ምናምን ከዛ ያኔ እሷ በጎች አላት፣ ፍየል ምናምን በቃ አላት፣ ግመሎችም አሉ። አሁን ኢንሻአላህ እዛ ከደረስን አሳያችኋለሁ። መንገድ ላይ የሄድን መንገዱ ደስ ይላል። ለኔ ብዙም ዛህማ የለም። በየቦታውም ተተክሎ የሚታዩት ተምር ነው ማለት በጣም ደስ የሚል ነገር ነው። እኔ ደስ ነው የሚለኝ ያኔ እና የሄድን ያኔ ብዙም ርቀት የለውም መንገዱ የ30 ደቂቃ ምናምን ነው መንገዱ። 1 ሰዓት በሉት ስንሄድ 30 ስንመለስ 30 ማለት ነው። 1 ሰዓት ምናምን ይፈጃል። እንደሱ አይነት ቦታ እንደኔ የምትሄዱ ካላችሁ እስቲ በኮሜንት አሳውቁኝ ፕሊዝ። እኔ የሚሄደው ያኔ ሁሌም አልሄድም፣ ግን በሳምንት 2 ቀን 3 ቀን በቃ ደረሰን። አሁን እዛ ደርሰናል። ይሄው እንደሱ አይነት እንደሱ ቪዲዮ ላይ እንደሚታዩት ነው የሚመስለው። አሁን እዛ ደርሰን ስንመለስ ቪዲዮ አልቀረስኩም። ቤት ስንደርስ ግን ይሄን ነው ቤት አካባቢ በመኪና ወርጄ ምናምን ውሃ እስካሁን ዝናብ እየዘነበ ነበር እስከዛ ማለት ነው። እዛ ደርሰን እስከምንመለስ ዝናብ አለ። ከመኪና ወርጄ ወደ ቤት ገባው። ይሄ ደግሞ በኒጋታው ዝናብ ዘንቦ ነበር አይደል? ውሃው አልሄደም። የሚሄድበት ቦታ የለም መሰለኝ ውሃ እሱ እኔ ብቻዬን ሸትፌ አልቻልኩም መጨረስ። ከዛን የቀን ሰራተኛ ምናምን አምጥቶ ውሃ እያነሱ ነበር፣ እንደ ቪዲዮ ላይ እንደሚታዩት ማለት ነው። ከዛ እኔ ቁጭ ብያለሁ ደክሞኝ። እዚህ ጋር ደግሞ እኔ ሀገር ሰላም ብዬ ኪችን ገባው። ሌላ 2 ኪችን አለ። ኪችን ሲገባ ካቢኔት ከፈት ሳረገው አጅሬው እዛ ውስጥም ገብቷል። ቤት በኩል እንደገባ አላህ ይወቀው። ከዛን ጀመርኳ እሱን ደግሞ እያጸዳው ምናምን እቃው እንዳለ ውጭ ላይ አውጥቼ ምናምን እሱን እያጸዳው ነበር። አረ እናንተ ውሃው ያልገባበት ቦታ የለም፣ ደፋር ሆኗል። ከዛን እሱን ጨረስኩኝ። ደግሞ ወደ ውጭ ወጣው። ያኔ አሁንም ወደ ባጎች ጋር ስንሄድ ማለት ነው መንገድ ላይ የሆነ ነገር ለመግዛት ሱቅ አጠገብ ቆመናል። እዚህ ጋር የሆነ ነገር ገዛለሁ ብላ ከዛ ደረሰን። አሁንም ያኔ ትናንትና ነው ይሄ ቪዲዮ ይሄ ቀረጽኩት ማለት ነው። ከዛ ዝናቡ አልቋል። ኦ ማይ ጋድ አየሩ ደስ ይል ነበር ወላሂ። እኛ እዛ ጋር ማለት ነው እዛ ቦታ ግመሎችም ያሉበት ይሄው እንደሚታዩት ማለት ነው። እኔማ ሀሳቤን እየቀየርኩ ነው። ከቤት ስራ ወደ ውጭ ስራ፣ ግመሎች ጥበቃ ልስራ እንዴ እያልኩ ነው። እስቲ ኮሜንት ላይ ጻፉልኝ ምን ትላላችሁ? እና ካሜራማኑም እኔ ነኝ። ያኔ ለመቅረጽ አይመችም ብዙም፣ እንደምንም ቀረስኩት። ይሄን ለማሳየት ማለት ነው ለእናንተ ሼር ለማድረግ። ፍየሎች የሚኖሩበት ቦታ ይሄ ነው። እንዳያችሁት ግመልም አለች፣ ብዙ ዶሮም አለ። አረ ብዙ ነገር አለ እዚህ። አየሩ ደስ ይል ነበር በጣም እና እንደዛ ነበር። ዝናቡ በጣም በከባዱ ነበር የነበረው። እስካሁን ድረስ እኛ ጋር እንትና ዋይፋይም የለም ካረባም የለም። እንጃ ብቻ። ለማንኛውም ስለተከታተላችሁን ያመሰግናለሁ። በሌላ ቪዲዮ እስከምንገናኝ